ጀማሪዎች የሚመስላችሁ የራሳችሁን ቪዲዮ በራሳችሁ ዲቫይስ ወይም ደግሞ በራሳችሁ አካውንት ደጋግመው የሚያዩት ከሆነ የእይታ ሰዓቱን እንደሚጨምርላችሁ ነው የሚያስቡት። ይሄ ትልቅ ስህተት ነው። ዩቲዩብ አሁን በኤአይ ነው ማኔጅ የሚደረገው። ኤአይ ደግሞ አይሳሳትም። ይሄ ማለት ለምሳሌ በአንድ ዲቫይስ ላይ 10 አካውንት የሚኖር ከሆነ በእያንዳንዱ ገብታችሁ የእናንተን ቪዲዮ የምትመለከቱት ከሆነ ሞኔታይዜሽን ላይ ሲደርሱ በእናንተ በአንድ ዲቫይስ ወይም ደግሞ በእናንተ ዲቫይስ የታየውን ሁሉንም የእይታ ሰዓትን ይቀንስባችኋል። ደጋግማችሁ የራሳችሁን ቪዲዮ በራሳችሁ የምታዩት ከሆነ አንደኛ ዩቲዩብ ለሰውን ሪኮመንድ ማድረግ ያቆማል። ቪዲዮአችሁን እና ሰው ካየላችሁ በኋላ ዩቲዩብ ምን ያደርጋል? ሰዎች እንዲያዩ ወደ ሰዎቹን ፑሽ ያርግና ሰዎች እንዲመለከቱላችሁ ያደርጋል። ያን ያቆማል። ሁለተኛ ፌክ ቪውስ ብሎ በእናንተ የታየውን ሙሉ በሙሉ ያጠፋባችኋል። ለምሳሌ አንድ ሰው በራሱ አካውንት ከፍቶ በራሱ አይቶ ከ4000 በላይ እይታ ያለውን ሞኔታይዜሽን ላይ ሲደርስ ፌክ ቪውስ ብሎ ምን ያደርጋል? ይወግድበታል። ሁሉም ያጠፋበታል ማለት ነው። ሶስተኛ ኢንቫሊድ ትራፊክ ብሎ በተደጋጋሚ ያየውን ዲቫይስ ወይም ደግሞ ያየውን እይታ ይቀንስባችኋል ወይም ደግሞ ያጠፋባችኋል። ስለዚህ ከዚህ በኋላ የረቀቃችሁትን ቪዲዮ ተመልሳችሁ እንዳትዩት። በተጨማሪ የራሳችሁ አካውንታችሁ ላይ ገብታችሁ ሪፍሬሽ አታረጉት። ቁጭ ብላችሁ የእናንተን ቪዲዮ ደጋግማችሁ አትመልከቱት። አውቶ ፕሌይ ቲክ ላይ አድርጋችሁ ቪዲዮአችሁን በጭራሽ እንዳትዩት። ይሄን ሁሉ ካስወገዳችሁ ቪዲዮአችሁ በቀላሉ ሰዎች ጋር እንዲደርስ ታደርጋላችሁ። ስለዚህ ከዚህ በኋላ እነኚህ ቲፖቹን ተጠቀሙበት። ግን ቪዲዮአችሁን ማየት የምትችሉት አንደኛ ቪዲዮውን እንደለቀቃችሁ የለቀቃችሁትን ቪዲዮ ኳሊቲውን ቼክ ለማድረግ አንዴ ቢያንስ ማየት ትችላላችሁ። ሁለተኛ ታምብኔሉ አሪፍ እንደሆነና ቪዲዮው ላይ እንዲታይ ዩቲዩብ ላይ ሲለቀቅም እንዲታይ ቼክ ማድረግ ትችላላችሁ። ሶስተኛውን ኮሜንት ፒን ማድረግ ከፈለጋችሁ ወይም ደግሞ ኮሜንቶቹ ሪፕሌይ ማድረግ ከፈለጋችሁ ማየት ትችላላችሁ። አራተኛ ቪዲዮአችሁን ሼር ማድረግ ከፈለጋችሁ ገብታችሁ ሼር ማድረግ ትችላላችሁ። እነኚህ ቪው ሳይሆን ሾርት ትሪክ ይባላል። እነኚህ ቪዲዮ በዚህ መልክ ገብታችሁ የእናንተን ቪዲዮ ቼክ የምታደርጉት ከሆነ ችግር የለም። አላያችሁትን ቪዲዮ ትሪክ እያደረጋችሁ ነው። ያው ማስታወቂያ የሰራችሁበት ስለሆነ ችግር የለም። ይሄንና የመሳሰሉትን ዩቲዩብ ላይ የሚያጋጥማችሁን ችግሮቹን ለመፍታት መፍትሄ የሚፈልጉ ከሆነ አካውንቱን ሰብስክራይብ አድርጉት። ያጋጠማችሁ ወይም ደግሞ ያስቸገራችሁ ነገርም ካለ ኮሜንት አድርጉልኝ፣ ፊክስ እናደርጋለን። አመሰግናለሁ። መልካም ጊዜ